በኢትዮጵያ ወቅታዊ ሁኔታ ላይ የተካሄደ ውይይት ይቀርባል። በኢትዮጵያ የተለያዩ ክፍሎች የተቀሰቀሰውን ሰፊ ተቃውሞ፣ የደረሱ ጉዳቶችን፣ ቀጣይ አቅጣጫና የመፍትሄ አማራጮችን ለመቃኘት የታለሙ ተከታታይ ውይይቶች አካል ነው። ተከታዩ አዲስ ራዕይ ለመጪዋ ኢትዮጵያ በሚል ርዕስ ኢትዮጵያ ከገባችበት አጣብቂኝ ትወጣ ዘንድ መንገድ ይሆናሉ ያሏቸውንና የዘለቄታውን የወደፊት አቅጣጫ የሚያመላክቱ ጭብጦችን ጨምሮ በእንግሊዝኛ ጽፈው ትናንት ለንባብ ባበቁት አጭር ጽሑፍ መነሻነት ኢኒሼቲቭ አፍሪካ የሚባለውን ለትርፍ ያልሆነና መንግሥታዊ ያልሆነ ድርጅት የሥራ አስፈጻሚ ዳይሬክተር አቶ ክቡር ገናን አወያይተናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የውይይቱን ቀዳሚ ክፍል አሁን ያቀርባል። አቶ ክቡር ገና በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ ይህ ዕድል ስለተሰጠኝ። አቶ ክቡር በትላንትናው ዕለት አዲሲቷ ኢትዮጵያ አዲስ መንፈስ የሚል ዛሬ ከሚታዩት ችግሮች ከዚህ አጣብቂኝ መውጫ የሚሆኑና በዘለቄታውን በመፍትሄነት ሊታዩ ይችላሉ ያሏቸውን ባለ 8 ነጥብ ጽሑፍ ለአንባቢያን አቅርበዋል። እስኪ የሚታወቅ ከሚመስለን የብዙዎችን ልብ ያቆሰለ ብዙዎች ጠዋት ማታ የሚጨነቁበት የሚመስለንን ያህል ሰዎች የሞቱባቸውም ሆኑ የቆሰሉባቸው ሰላማዊ ሰልፍ የተወጣባቸውን ጊዜያዊ ምክንያቶች ከማየት ባሻገር በእርግጥ መሰረቱን በቅጡ እንረዳለን ወይ? እርስዎ እንደሚረዱት ምንድን ነው ችግሩ? እንግዲህ ችግር ተብሎ በተለይ በመንግስት የተቀመጠው የመልካም አስተዳደር ችግር ነው ተብሎ ነው። እንግዲህ መልካም አስተዳደር ራሱ መተርጎም አለበት። ምን ማለት ነው መልካም አስተዳደር? መልካም አስተዳደር በመንግስት ሲገለጽ ከአስተዳደር ጋር በተያያዘ መልኩ ነው የሚቀመጠው። ሙስናን ለመቀነስ ወይም ደግሞ ለማጥፋት፣ አስተዳደርን የበለጠ ለማሻሻል ስልጣን ላይ የተቀመጠው ሰው ስልጣኑን በመጠቀም ቅልጥፍ ያለ አገልግሎት ለመስጠት የሚያስፈልግ ሁኔታም መቀመጥ አለበት ብሎ ነው እንግዲህ። ነገር ግን መልካም አስተዳደር ከዛም በላይ ያልፋል። የፖለቲካንም ሁኔታ ይጠይቃል ማለት ነው። የፖለቲካን ሁኔታ ስንጠይቅ በአገሪቷ ውስጥ የስልጣን ሽግግር መለዋወጥ አለ ወይ? ምርጫ የምናየው በ97 የተደረገው ምርጫ እንደሚታወቀው የሰጠውን አይነት ለውጥ ሊሰጥ በማይችል ሁኔታ ተቀምጧል። ስለዚህ የፖለቲካ ችግር፣ የፖለቲካ መለዋወጥ እንዳይኖር አስቀምጧል። ሁለተኛ የህዝብ ተሳትፎን ስንወስድ ይህም ከመልካም አስተዳደር አንዱ አካል ሊሆን ይችላል። በተለይ ባለፉት 15-20 ዓመታት በተለያየ መልኩ ህዝብ ተሰባስቦ የራሱን ችግር በራሱ እንደዚሁም ከመንግስት ጋር ሊኖረው የሚገባውን ውይይት ለማድረግ የሚያስችል ሁኔታ ፈጽሞ አልነበረም። እንደሚታወቀው ሚዲያው ራሱ በራሱ እንዲታፈንና ከዛም በላይ ሁኔታዎችን ነጻ በሆነ መልኩ እንዳይገልጽ ተጽዕኖ ነበረበት። የመብትን ጉዳይ ስንወስድ ግለሰቡም ሆነ እንደዚሁም ደግሞ ከግለሰቡ ውጭ ሊነሱ የሚችሉ የመብት ጉዳዮች በዚሁ መጠበቅ አልተቻሉም። ከዛ ደግሞ ባሻገር ህግጋትን ወይም ደግሞ ፍትህን ስንወስድ እንደዚሁም የፍትህ መጓደል፣ የፍትህ በአንድ በኩል ብቻ የመንግስትን ጥቅም ወይም ደግሞ የፖለቲካ ፓርቲን ጥቅም ብቻ በማተኮር የሚንቀሳቀስ የሚሄድ ሆኖ ታይቷል። እና እንግዲህ መልካም አስተዳደርን ስንል እነዚህም በሙሉ ሲያካትት አሁን ሊሰጥ የተፈለገው መልእክት ወይም ደግሞ ሊሰጥ የተፈለገው መፍትሄ ከአስተዳደር ጋር በሚቀርብ ሁኔታ ብቻ በመደረጉ ችግሩ አልተገለጸም ወይም ደግሞ ችግሩ በሙሉ በደንብ እንዲታይ አልተደረገም የሚል እንደ ገለጹት የችግሩን ጥልቀትና መጠን መንግስት የሚረዳበት መንገድና በእርግጥ ህዝቡ የሚያነሳው ቅሬታ አለመጣጣማቸውን በጽሁፎም ይጠቁማሉ። ብዙዎችም ይህን ያነሳሉ። የመንግስት አስተዳደር ላይ ያሉ ወይም የኢህአዴግ አመራር አለማየታቸው ያሳዝናል የሚሉበትን አንድ ነጥብ ገፋ እናድርግ። ዛሬ ያለው አስተዳደራዊ መዋቅር አንድ ከሚያደርግ ይልቅ የሚከፋፍል የበላይነትን የሚጭን እንጂ ነጻ የሚያደርግ እንዳልሆነ ይተቻሉ። ይሄ መሰረታዊ ጥያቄ ይመስለኛል። በብዙዎችም በተለያየ መንገድ የሚነሳ ምናልባትም ለመፍትሄ ፍለጋውም በእርግጥ ጥሩ መረዳትን የሚጠይቅ ነውና ያብራሩልን። እንግዲህ ምንድን ነው በእኔ አስተያየት ፌዴራሊዝም የተባለውን ስርዓት ስንወስድ መገንዘብ ያለብን ምንድን ነው፣ ፌዴራሊዝም ባለበት መንግስት ውስጥ ችግሮች ይፈጠራሉ። መፈጠራቸውም አይቀርም። ምክንያቱም ሁሉም እዛ ፌዴራል ሲስተም ውስጥ ያሉት ግዛቶች የራሳቸውን ጥቅም ለማስጠበቅ በሚንቀሳቀሱበት ጊዜ ያልተጠበቀ ግጭትም እንበል እንደዚህም ደግሞ አለመግባባት ይፈጠራል።
ይኖራል። እነዚህም ከሲስተሙ ጋር አብሮ መያዝ ያለባቸው ወይም ደግሞ በእንግሊዝኛ ብንል ኢንቱ አካውንት መወሰድ ያለባቸው ችግሮች አልተወሰዱም። ለእነዚህ ችግሮች መፍትሄ ይሆናል ተብሎ ቅድም እንዳልኩት የህዝብ ተሳትፎ፣ የመብት ጉዳይ፣ እንደዚህም የፍትህ ጉዳይ ባለመጠበብ እነዚህ ችግሮች እየሰፉ ሄዱ። በአንድ በኩል ደግሞ ምንድነው እየሰፉም እየሄዱ እየታወቁም እንዳልታወቁ ይደረጋሉ። ለምሳሌ አሁን አንደኛው ለምሳሌ በቀላሉ ለማለት በጎንደር የተከሰተውን ችግር የወልቃይትን ችግር ልክ ባለፈው ወር የተከሰተ ችግር ሆኖ ነው የቀረበው። ነገር ግን የወልቃይት ችግር ገና ከመጀመሪያ እንደ ችግር ቀርቦ በተለያየ መንገድ ግን ሲታፈን ቆየ። ሲታፈን ደግሞ የቆየው ቅድም ካልኩት ጋር ልናያይዘው እንችላለን። ሰው እንዳይሳተፍ፣ ህዝብ እንዳይነጋገር፣ ሀሳብ እንዳይንሸራሸር የአንድ ወገን የኃይለኛው ወገን ብቻ ጥቅም እንዲጠበቅ ብቻ በመደረጉ ፌዴራሊዝም ደግሞ በፍጹም ሊኖር የማይችለው እንደዚህ አይነት ክስተት ሲኖር ነው። የአንድ ወገን የበላይነት ሲታይ፣ የአንድ ወገን ግፊት ሌሎቹን የመጨቆን ግፊት ሲታይ ሊሰራ አይችልም እና አንደኛው ችግር በእኔ አስተያየት እነዚህ አይነት ችግሮች በየቦታው በመታፈናቸው በመባላቸው የመጣ ይመስለኛል። ለሚነሱት ችግሮች ሁነኛ መልስ በመስጠት ፋንታ መፍትሄ በማፈላለግና የሚመለከተውን ጥያቄ ያነሳውን ህዝብ በማሳተፍ ፋንታ ጥያቄዎቹ እንዳልተነሱ እንዲዳፈኑ ይደረጋልና አሁን በታየው መልኩ እንዲገንፍለው፣ እንዲፈነዱ፣ እንዲወጡ አስችለዋል ወይም አብቅተዋል እያሉን ነው። ኢኮኖሚ ስንወስድ ለምሳሌ ብዙ ጊዜ የሚነሳው በፓርቲ ስር የሚንቀሳቀሱ ድርጅቶች አሉ። በሁሉም በህወሓትም፣ በአማራውም፣ በኦሮሚያም እነዚህ ድርጅቶች የተለየ የማዛባት ችግር የማጥቃት ባህሪ ያላቸው በክልሎችም በኩል ወይም ደግሞ ባሉትም ክልሎች ውስጥ ሊያመጡ የሚችሉት የኢንቨስትመንት ሁኔታ ክልሎች እኩል እንዳያድጉ ሊያደርጉ ይችላሉ። የግሉን ንግድ እንቅስቃሴ በመጠኑም ቢሆን ይጎዳሉ። ምክንያቱም አብረው የሚወዳደሩ አይነት ድርጅቶች ስለሚሆኑ በአብዛኛው ካየናቸው ለማለት ነው። ይሄ አያስኬድም ሲባል ብዙ ጊዜ ይነገራል። ግን በፍጹም ህዝብ እንዲወያይበት መፍትሄ ሊሆኑ ይችላሉ ተብለው እንኳን ሊቀመጡ የሚችሉትን እንዳይቀርብበት ሁኔታ ነው ያለ። ስለዚህ ህዝብ እየሰራ እነዚህን ነገሮች በራሱ አንድ ሁለት በጓደኝነት ሲገናኝ ብቻ ወይም በቤቱ ብቻ የሚያወራው ሆኖ ነው የሚታየው እና እንደነዚህ አይነት ችግሮችን ነው የምለው እንዳይወጡ በማድረጉ ከባህሪ የፌዴራል መንግስት ከሚጠይቀው ባህሪ ውጭ ለመንቀሳቀስ ስለተፈለገ ይመስለኛል ይህ ችግር። እነዚህ ችግሮች መጡ የቻሉበት አንደኛው ምክንያት የማስቀምጠው ስለ ፌዴራሊዝም ያለን እውቀት በጣም አናሳ በመሆኑ በትምህርት ቤትም በኩል የሚሰጥ ትምህርቶች እነዚህን ሊያሳፉና ሊያዳብሩ የሚችሉ ሆነው ባለመውጣታቸው አሁን ላለንበት ችግር ልንዳረግ ቀርበናል እላለሁ። መልካም። በርካታ ጥያቄዎችን እንድናነሳ ይጠይቃል። የተነሱ ነጥቦች ራሳቸው ሌላ ጥያቄ ይወልዳሉ። እስኪ በጽሁፉ ጎላ ጎላ ያሉትን እናንሳ። የህዝብ ተሳትፎና አመኔታን ደጋግመው አንስተዋል። አሁን በሚታዩት ግጭቶች ሰዎች እየተገደሉ ነው፣ ንብረት እየወደመ ነው፣ እሳት እየተነሳ ነው። አንደኛው ጉዳት ሌላ ጉዳት እያስከተለና ወደ ተባባሰ አዝማሚያ እየሄደ መሆኑን እያየን ነው። በእርግጥ በስልጣን ላይ ያለው ኃይል፣ በአመራር ላይ ያሉት ኃይሎች ይህን ሁኔታ በቅጡ ተረድተውታል ወይ? እሳትን ከማጥፋት ባሻገር በእርግጥ ሁነኛ መልስ እንደሚጠይቅ ተረድተውታል ወይ? አገሪቱ እየሄደች ያለችበትን ሁኔታ ይረዱታል ወይ? ከሚያደርጓቸው ከሚወስዷቸው እርምጃዎች በእርሶ እይታ ችግሩ የመጣ ባለመረዳታቸው ነው እንጂ ቢረዱት ኖሮ መፍትሄ ሊሆኑ የሚችሉ ሀሳቦችን ወይም ደግሞ ስራዎች ይሰሩ ነበረ። እነዚህ ችግሮች በአሁኑ ወቅት በግልጽ ወጥተዋል፣ እየወጡም ነው ያሉት። ስለዚህ መደበቅ አይቻልም። እነዚህን ችግሮች ተጋፍጦ ማየት ያስፈልጋል። በአስተዳደርም በኩል ስንወስድ እነዚህ ዛሬ የሀገሪቷ መሪዎች በፓርቲ ተቋቁሞ እያንዳንዳቸው የክልል ፓርቲዎች አሰራራቸውን እንደገና መመልከት የሚኖርባቸው ሁኔታ ተፈጥሯል። ምክንያቱም ጥያቄው ከህዝባቸው እየመጣ ነው። የአማራ ንቅናቄ እየጠየቀ ነው። እንደዚሁም ደግሞ የኦሮሞ ፓርቲ ንቅናቄ እንደዚሁ እየጠየቀ ነው ያለው። ምክንያቱም እኔም ስትወክል አላይህም የሚለው ጥያቄ ወይም ደግሞ እኔም ብቻ ሳይሆን ጠቅላላ ለኢትዮጵያ የሚመጡ ጥያቄዎች በሙሉ
የሁላችንም ጥቅም ያስጠብቁ በማይችሉበት ሁኔታ እየመጡ ነው። አንተ ደግሞ የፓርቲውን ማለት ነው ፓርቲው ደግሞ እነዚህን በመቀበል ለህዝቡ በቀጥታ እንደ ዜና አመላላሽ እያቀረብክ ነው የሚለው ጥያቄዎች እየበዙ ነው ያሉት። ስለዚህ በመንግስት ደረጃ ላይ የተቀመጡ ሰዎች እነዚህን ችግሮች አያውቋቸውም ብዬ አላምንም። ነገር ግን ማየት ያለብን እነዚህ ሰዎች በመጀመሪያ እንዴት እዛ ስልጣን ላይ ሊደርሱ ቻሉ የሚለው እነዚህ ሰዎች ከመጀመሪያውኑ ሲመጡ ለህዝባቸው ነው የቆሙት ወይስ ለራሳቸው ጥቅም ነው የቆሙት የሚለውን ጥያቄ መመለስ ያስፈልጋል። ለህዝብ ከቆሙ ከህዝብ የሚመጡትን ጥያቄዎች መመለስ ግዴታቸው ነበረ። እነዛ ጥያቄዎች አልተመለሱም። አሁን የምናየው በኦሮሚያም፣ በአማራም፣ በሌሎችም ክልሎች የምናየው እነዚህ ጥያቄዎች ሳይመለሱ ቀርተዋል ነው። ምን ለማለት ነው የምፈልገው? የኢትዮጵያን አጠቃላይ ሁኔታ ባለፉት 20 ዓመታት ስንወስድ ብዙ ለውጦች አይተናል በብዙ አቅጣጫ። ነገር ግን እነዛ በብዙ አቅጣጫ የታዩት ለውጦች በበጎም ወይም ደግሞ በመጥፎም ሊተረጎሙ የሚችሉ የሚያጥፋቸው አንድ የፖለቲካ መረብ ነው። ያ የፖለቲካ መረብ መቀደድና መበጣጠስ ሲጀምር ጥሩውንም እንደዛው ይበትነዋል። እና በሌላ አነጋገር ምንድን ነው እዚህ ጽሁፍ ውስጥ በሀሳብ ደረጃ ለማቅረብም የፈለኩት ምንድን ነው በሚቀጥሉት 6 ወራት ወይም ደግሞ ዓመት ውስጥ ሊወሰዱ የሚገባቸው ነጥቦች ምንድን ናቸው የሚለው ላይ ነው። አንደኛ ችግሩን በደንብ እንረዳ ነው። ሁለተኛ የችግሩ ማባባሻ ሊሆኑ የሚችሉ የህዝብ ደህንነት፣ የወታደሩ ጥቃት መቆም አለበት ነው። ያ ነው ህዝብ እምነት እንዲፈጥር የሚያደርገው። በነገራችን ላይ ዲሞክራሲ ፌዴራሊዝም ውስጥ ሊኖሩ የሚገባቸው እምነት በእንግሊዝኛ ሎየልቲ የሚባለው ፌት ሎየልቲ እና ደግሞ ትረስት እነዚህ ከጠፉ ወይም አንዱ ከነዚህ ከጠፋ ያ ፌዴራሊዝም ሊሰራ የሚችል አይመስለኝም። ስለዚህ ነው ሁኔታዎች መመቻቸት መኖር ያለባቸው። ለሁሉም እኩል መስራት መቻል አለበት። ከአቶ ክቡር ጋር የጀመርነው ውይይት አልተቋጨም። አድማጮች ለነገው መሰረቱ ዛሬ ነው ያሉበትን የጽሁፋቸውን መደምደሚያ አንተ ምን ልታረግ ትፈልጋለህ ሲሉ አንባቢያቸውን ይጠይቃሉ። እርሶስ ምን ያደርጋሉ የሚለውን ጨምሬ ጠይቄያለሁ። ታዲያ ለቀሪ ውይይት በሚቀጥለው ሳምንት ነው የምንመለሰው። አቶ ክቡር ገናን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።